ስሜ ብርሃኑ ካሳዬ አገልጋይ ብርሃኑ ካሳዬ ይባላለሁ። የመጣሁበት ቤተክርስቲያን ሙሉ ወንጌል አጥቢያ አንቆርጫ አጥቢያ ነው። መልእክቱን ደግሞ የተቀበልኩት በ2017 ላይ ነሐሴ ወር ላይ ነው። ይህን መልእክት በሚቀበልበት ሰዓት ላይ እግዚአብሔር በጸሎተ ስፍራ ላይ ያለው ነበርና ያየሁት ደግሞ በአገሪቷ ላይ ከፊት ለፊት ሊመጣ ያለው ትልቅ አደጋ ሶስት ነገስታቶች ኢትዮጵያን ሊወጓት እንደተነሱና እንደገናም ደግሞ በውስጥ ያሉ ኢትዮጵያ የሚመስሉ ግን ኢትዮጵያን ሊወጓት ከውጪ ካሉት ጠላቶች ጋር ተባብረው ሊወጓት የተዘጋጁትን ጠላቶችን ነው ያየሁት። በጣም ኃይለኛ ውጊያ ነበረ። በሰማይ በሄሊኮፕተርና በተለያየ ውጊያ ጀቶች በኢትዮጵያ በኩልና ከውጪ በሚመጣ ነገስታት ሶስቱ ሀገሮች ነበር ያሳየኝና በጣም ኃይለኛ ውጊያ ነበረ በሰማይ ላይ። ያን ውጊያ እያየሁት እንደገና ደግሞ ምድር ላይ ፋይት ነበረ። በጣም በቶክስ ነበረ ምድር ውጊያ ማለት ነው። በዛ ውጊያ ውስጥ ህዝቡ ሲጨናነቅና ህፃናት ያቀፉት እርጉዝ ሴቶች፣ አሮጊቶች መግቢያ መውጫ አጥተው ተጨንቆ አይ ነበር። ግማሹ ገደል ውስጥ ይገባ ነበር። ግማሹ በቃ በተለያየ ቦታ ተንከራተው ግራ ገብቶት ለምን ዙሪያ ቶክስ ነበርና ዙሪያ በጣም አስጨናቂ ጊዜ ነበረ። ግራ ገብቷቸው ተጨንቆ ሲሯሯጡ አይ ነበር። እግዚአብሔር እንዲህ አለኝ በዛ ስፍራ ላይ ይህንን ቶሎ ብለህ ለአገሪቱ ንጉስ፣ ለአገሪቱ ጠቅላይ ሚኒስትር አስተዋውቅ፣ ለአብያተ ክርስቲያናትም አስተዋውቅ፣ ለመላ ኢትዮጵያ ህዝብ አስተዋውቅ አለኝ። ከዛም በኋላ ይህንን ቃል ሰጠኝ። ህዝቤ ንስሐ መግባት አለበት፣ አብያተ ክርስቲያናት ንስሐ መግባት አለባቸው፣ ነገስታቶች ሁሉ ንስሐ መግባት አለባቸው አለኝ እና 135.3 ሚሊዮን ህዝብ ንስሐ መግባት አለባቸው። የሚመጣው አደጋ በጣም ከባድ እንደሆነ ነው እግዚአብሔር ተናገረኝ። ለምን ሶስት ነገስታቶች ማለት በኢዮሳፍጥ ዘመን ኢዮሳፍጥ ንጉስ በነበረ ዘመን ላይ በሁለተኛ ዜና ምዕራፍ 20 ላይ ሶስት ነገስታቶች እሱን እንደከበቡት ይናገራልና በዛ ስፍራ ላይ ያንን ስፍራ ነገስታቶቹ በመጡ ሰዓት ላይ እሱን ሊወጉት በመጡ ሰዓት ላይ የእግዚአብሔር ድምጽ ነበር ወደሱ የመጣው። የእግዚአብሔር ድምጽ ነው ምንድነው የሚለው? በእግዚአብሔር ፊት መሆን እንዳለበት ውጊያው እግዚአብሔር እንደሆነ ተናግሮት ያንን የእግዚአብሔርን ድምጽ ሰምቶ ወዳውኑ ከነብዩ የመጣውን ቃል ሰምቶ ንጉሱም ህዝቡን ሰብስቦ ህዝቡን አቀናጅቶ ወደ እግዚአብሔር ፊት ነው የወደቀው። በዛን ሰዓት ላይ በእግዚአብሔር ፊት በወደቀ ሰዓት ላይ ነው እግዚአብሔር ድብቅ ጦር አስነስቶ የመጣውን ጠላት እርስ በርሳቸው አጨፋጭፎ እግዚአብሔር ያጠፋቸውና ህዝብ እስራኤልን አይሁድን ህዝብ ከነ ንጉሱ ሰላምን ሰጣቸው። እግዚአብሔር ጠላትን ተበቀላቸው። አሁንም በዚህ ስፍራ ላይ እግዚአብሔር እንዲህ ያለኝ ነው። ሁለተኛ ዜና ምዕራፍ 7 ላይ እንዲህ የሚል ቃል ነው ያለው። እንዲህ ነው የምለው፣ ሰሎሞንም የእግዚአብሔርን ቤትና የንጉስን ቤት ጨረሰ። በእግዚአብሔርን ቤትና በራሱ ቤት ይሰራ ዘንድ በልቡ ያሰበውን ሁሉ አከናወነ። እግዚአብሔርም ለሰሎሞን በሌሊት ተገልጦ እንዲህ አለው፣ ጸሎትህን ሰምቻለሁ። ይህንም ስፍራ ለራሴ ለመስዋዕት ቤት መርጫለሁ። ዝናብ እንዳይወርድ ሰማያትን በዘጋ ወይም ምድርቱን ይበላ ዘንድ አንበጣን ባዝዝ ወይም በሕዝብ ላይ ቸነፈር ቢሰድድ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ነው ያለኝና ስለዚህ እግዚአብሔር እንዲህ ያለኝ፣ ሕዝቤ ወደፊት ይጸልይ፣ ነገስታቶች ሁሉ ሳይቀሩ ይንበርከኩ፣ እኔ ይህንን ጠላት እኔ ይዋጋለሁ፣ አሸንፋለሁ፣ ሕዝቤ ግን በፊቴ ንስሐ ይግባ ብሎኛል። ሌላ መልእክት ደግሞ ከዚህ መልእክት በኋላ ሌላ መልእክት ደግሞ እግዚአብሔር ተናገረኝ። ምንድነው? ስለ ባንዲራ ነው ተናገረኝ። በባንዲራ ላይ ያለው ኮከብ፣ ይህንን ባንዲራ ውስጥ ያለው ኮከብ እየጸለይኩኝ እያለ ኮከቡን አሳየኝ መንፈስ ቅዱስ። ይህንን ኮከብ በሚያሳየኝ ሰዓት ላይ ይህንን ኮከብ ታያለህ አለኝ። አዎ፣ ፖለቲከኞች ለፈለጉት ትርጉም ሊሰጡ ይችላሉ፣ ግን ይህ ባንዲራ ላይ ያለው መደበኛ ሰማያዊ መደብ ላይ ያለው ኮከብ እኔ ኢየሱስ ነኝ አለኝ ጌታ። ኮከቡ እኔ ነኝ። ኢትዮጵያን ከብቤ ይዣታለሁ። ኢትዮጵያን ሟርት አይገዛትም። ኢትዮጵያን ድግምት አይገዛትም። ኢትዮጵያን ሟርት አይገዛትም። 66 አይገዛትም። ድህነት አይገዛትም። ክፋት አይገዛትም። የሚገዛት እኔ ብቻ ነኝ አለኝ።
መንፈስ ቅዱስ ወዲያውኑ ይህንን ኮከብ እንዳሳየኝ የእግዚአብሔርን ቃል ሰጠኝ። ራእይ ምዕራፍ 22 ላይ ያለውን ቃል አነባለሁ። ራእይ ምዕራፍ 22 ላይ ከቁጥር 16 ጀምሮ ያለውን ቃል ሰጠኝ። ይህንን ቃል አነባለሁ። ክብር ለኢየሱስ ይሁን። ሃሌሉያ። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላችሁ መልአክን ላኩ። እግዚአብሔር እንደዛ ነው አለኝ። መልአኩን ልክ ያለው ስል አንተ ልክ ያለው ነው አለኝ። ለኢትዮጵያ ይህንን መልእክት እንድትናገር አንተ ልክ ያለው አለኝ። እኔ መልእክተኛ ሆኜ ተገልጫለሁና ይህንን መልእክት እግዚአብሔር ተቀበልኩትን መልእክት እንድትቀበሉኝና እንድትሰሙኝ እፈልጋለሁ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። ይሄ ከዚህ በኋላ ነው ይህንን ቃል ሰጠኝ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። ቀጥሎም ደግሞ በማቴዎስ ወንጌል ምዕራፍ 2 ላይ ሰጠኝ። በማቴዎስ ወንጌል ምዕራፍ 2 ላይ ኢየሱስ ጌታ ነው። ሃሌሉያ ማይ ጋድ ታንክ ዩ ጂሰስ። እንዲህ አለኝ፣ ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምሥራቅ አይተን ልንሰግድለት መጥተናልና እያሉ ከምሥራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደተወለደ ጠየቃቸው። እነርሱም አንቺ ቤተልሔም ይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢዩ እንደተጻፈ በይሁዳ ቤተልሔም ነው አሉት። ይህንን ቃል ሰጠኝ። እግዚአብሔር ትልቅ ነው። ሃሌሉያ። ስለዚህ ኢየሱስ ክርስቶስ ባንዲራ ላይ ያለው ይህ ኮከብ ኢየሱስ ክርስቶስ ነው። ኢትዮጵያን የሚገዛት ኢየሱስ ክርስቶስ ብቻ ነው። ስለዚህ እግዚአብሔር እንደዚያ ነው አለኝ። በኢትዮጵያ ላይ ሆኜ ዓለምን ሁሉ እቆጣጠራለሁ ነው ያለኝ። ዓለምን ሁሉ ያሉትን ነገሥታቶች ለክብሬ አንበርክካለሁ ነው ያለኝ። ኢየሱስ ጌታ ነው። ቀጥሎ ደግሞ ለጠቅላይ ሚኒስትራችን በዛው ያይዞ ለጠቅላይ ሚኒስትራችን ራሱ ቀጥታት ፐርሰናሊ ተናገረኝ። ጠቅላይ ሚኒስትራችን ፖለቲካ ስራ ብቻ እንድትሰራ አይደለም ወደ ቤተ መንግሥት ላኩህ። ጠቅላይ ሚኒስትራችን ሆይ ይህንን መልእክት ከእግዚአብሔር ተቀበልኩት ነውና ለእርሶ እግዚአብሔር ተናገር ብሎኝ በዚህን ሰዓት የምናገረው። ጠቅላይ ሚኒስትራችን ሆይ እግዚአብሔር ተናገረውን ቃል ስሙ። እኔ ልጄ ሆይ ላለ ሰራዊት ጌታ እግዚአብሔር ፖለቲካ ስራና አገሪቱን እንድታስተዳድር ብቻ አይደለም እኔ ወደ ቤተ መንግሥት የላኩህ የክብሬን ስራ የቤቴን ስራ እንድትሰራልኝ ነው። ስለዚህ በአንተ ተጠቅሜ ካንተ በታች የሚያስተዳድሩትን ነገሥታቶችን ሁሉ ሚኒስትሮችን ሁሉ በአንተ ተጠቅሜ ለክብሬ አንበርክካቸዋለሁ። አንተም ሳታፍር ሳትፈራ ስሜን ተናገር። ሳትፈራ ሳታፍር ተናገራቸው። ባንተ ሆኜ ነገሥታቶችን ሁሉ የክልሉንም ሆነ የከተማውን ባለስልጣናቶችን ሁሉ ለክብሬ እማርካለሁ። ከዚያም በኋላ ደግሞ 135.3 ሚሊዮን ሕዝብ ለክብሬ አስገዛለሁ አለኝ። ኢየሱስ ጌታ ነው። ከዛ ቀጥሎ ደግሞ ኢትዮጵያ ባንተ የተነሳ ኢትዮጵያ ዓለምን የምትመግብ የዓለምን ራብ የምታስታግስ ትሆናለች አለኝ እግዚአብሔር። ሃሌሉያ ኢየሱስ ጌታ ነው። ስለዚህ የዓለም ነገሥታቶች ሁሉ እኔን ባንተ ላይ ያያሉ። ልጄ ሆይ እኔን ባንተ ላይ ያያሉ። አንተ ላይ ባዩ ጊዜ እነርሱንም አንበረክካቸዋለሁ፣ ለክብሬ አስገዛቸዋለሁ አለኝ እግዚአብሔር። ኢየሱስ ጌታ ነው። ስለዚህ ልጄ በርታ፣ አትፍራ፣ ወደ ቀኝም ወደ ግራም አትበል። እኔን ብቻ ተመልከተኝ፣ ከኔ ጋር ብቻ ተጣበቅ። እኔ ላንተ ከሰለሞን የሚበልጥ ጥበብ ገና ሰጣለሁ። ዓለም ፊት የሚያቆም ኢትዮጵያን ዓለምን የምትመራበትን ስልጣን ይሰጣታለሁ አለኝ። ኢትዮጵያን ካንተ የተነሳ ዓለምን የምትመራበትን ስልጣን ይሰጣታለሁ አለኝ። ዓለምን የምትመራበትን ስልጣን ይሰጣታለሁ፣ ኃያል መንግስት አደርጋታለሁ አለኝ እግዚአብሔር። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ይህንን ተናግሮኛል። እንደገናም ደግሞ በኢትዮጵያ ላይ ያለው አሁን ገዢ ፓርቲ 30 ዓመት እንደሚመራ እግዚአብሔር ተናገረኝ። 30 ዓመት እንደሚመራ እስካሁን ድረስ 7 ዓመት መርቷል። 23 ዓመት ይቀራል አለኝ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ትልቅ አምላክ ይህንን ቃል ተናግሮኛል። ክብር ለኢየሱስ ይሁን። ማሻካ ፖራማያ መልእክቴን ጨርሻለሁ። ኢየሱስ ጌታ ነው።
ሃሌሉያ። እግዚአብሔር ፊት ጸልያለሁ። ጌታ አምላኬና አባቴ ሆይ ካንተ የተቀበልኩትን መልእክት ይኸው ተናግሬያለሁ። ጌታና አምላኬ ሆይ ህዝቡም ደግሞ ጌታና አምላኬ ሆይ በንጹህ ልቦና እንዲቀበለውና እንዲሰሙት ዘንድ በኢየሱስ ክርስቶስ ስም አንተ አባት ሆይ ልቦናቸው እንድትከፍት ጸልያለሁ። ጌታና አምላኬ ሆይ አንተ ብቻ ንጉሥ ነህ። አንተ ብቻ ኃያል ነህ። የሰማይ ንጉሥ፣ የምድር ሁሉ ጌታ፣ ሰማይ ዙፋኔ ምድር የእግር መረገጫ የሆነችልህ ጌታ አንተ ትልቅ ንጉሥ፣ ለነቢያቶች ሳትናገር አንዳች ነገር አያደርግም እግዚአብሔር ተብሎ እንደተጻፈ፣ ስለዚህ እግዚአብሔር አምላክና አባቶ የተናገርከኝ መልእክት እነሆ ለሕዝብ ተናግሬያለሁ፣ ለኢትዮጵያ ሀገር ተናግሬያለሁ። እግዚአብሔር አምላክና አባቶ ለነገስታቶች ተናግሬያለሁ። ይህን ቃል ደግሞ በልቦናቸው እንድታስትም እኔ እጸልያለሁ። ጌታና አምላክ ጠላቶቿን የኢትዮጵያን ጠላት በስሜ በኢየሱስ ክርስቶስም የተመታ ይሁን። ጌታና አምላክ ከፊት ለፊቷም የመጣ የጠላት ኃይል በኢየሱስም እጄን እዘረጋለሁ። እነሆ ኤልያስ ሰማያትን እንደዘጋ እንደገናም ደግሞ በሱ ስልጣን ሰማያን ባንተ በሰጠው ስልጣን ሰማያትንም እንደከፈተ በኢየሱስ ክርስቶስም በኢትዮጵያ ላይ የተነሳውን ጠላት በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ኃይሉን አሽመድምጃለሁ። ሶስቱም ነገስታትም ሆነ በኢትዮጵያ ውስጥም ያሉት ጠላቶች ኢየሱስ ጌታ በጌታ በኢየሱስ ክርስቶስም ኃይላቸው የተሽመደመደ ይሁን። እግዚአብሔር አምላክና አባት ይሁን ስለምታደርግ ስም ብሩክ ይሁን። አመሰግናለሁ በኢየሱስ ክርስቶስ ሕያው ስም አሜን።